ማመስገን የምፈልገው መጀመሪያ እግዚአብሔርን አመሰግናለሁ ከእናቱ ከቅድስት ድንግል ማርያም ጋር ሙሉ የኢትዮጵያን ሕዝብ ነው ላመሰግን የምፈልገው። በአሁኑ ሰዓት ሙሉ የኢትዮጵያን ሕዝብ በሀገር ውስጥ በሀገር ውጪ በዚህ ትንሽ ጊዜ በጣም ሰፊ እውቅና ነው ያገኘሁበት። በጣም ትንሽ ጊዜ ነው ሰፊ እውቅና ነው ያገኘሁበት። በእርግጥ ስራውን በደንብ ከዛ በፊት ነው በሰፊው የተዘጋጀሁት እና እኔን ወደው አክብረው ገፋፍተው እንግዲህ ከዚህ አድርሰውኛልና ሙሉ የኢትዮጵያን ሕዝብ በጣም 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 ነው የማመሰግነው። እግዚአብሔር ያክብርልኝ። ከዚህ አድርሳችሁኛል። ከዚህም በኋላ ደግሞ እንደ ልጅነቴ እየመከራችሁ ከፍ ታደርጉኝ ዘንድ ጠይቃለሁ እላለሁ። አመሰግናለሁ። ሰይፍሻዬ አንተንም አመሰግናለሁ። ታዲያስ አዲስ ሁላችሁንም ምክንያቱም ጴጥሮስ ምናልባት መጨረሻ ላይ መናገር የምፈልገው እዚህ የመቄዶንያ ዝግጅት በነበረበት ወቅት እዚህ ተገኝተህ አስታውሳለሁ ለአረጋውያኑ ለአእምሮ ህሙማኑ ገንዘብ የማሰባሰቡን ዝግጅትም ተባብረህ ነበር። በጊዜው አንተ በነበርክበት ሰዓት ብዙ ገንዘብ እንደተሰባሰበ ማስታውሳለሁ። በልጅነትህ አየህ ያኔ የነበረው የአረጋውያኑ ምርቃት ነው አንድም እኮ እንድታሸነፍ ያደረገ። እውነት ነው በጣም መልካም ምሽት፣ መልካም አዳር። እንደውልሃለን፣ እንገናኛለን። እቺን 1.8 እናጫርሳለን። ምንም እንዳታስብ። መልካም ምሽት። እሺ፣ አመሰግናለሁ። ቴንኪው በጣም አመሰግናለሁ። ሰላም ደሩልኝ።